በታሪክ አጭሩ ጦርነት ተብሎ ስለሚታወቀውና 38 ደቂቃዎች ብቻ ስለፈጀው የአንግሎ ዛንዚባር ጦርነት ልንነግራችሁ ወደድን። የዓለም ታሪክ መመዝገብ ከጀመረበት ጊዜ ጀምሮ የሰው ልጅ ብዙ ጦርነቶችን አድርጓል። አንዳንዶቹ ጦርነቶች ዓመታትን፣ ወራትን፣ ሳምንታትንና ቀናትን የፈጁ ነበሩ። አንዳንዶቹ ደግሞ በሰዓታት ዕድሜ ፍጻሜ አግኝተዋል። በዓለም ታሪክ አጭሩ ጦርነት እንደሆነ የሚታመነው በብሪቲሽ ቅኝ ገዢና በዛንዚባር ህጋዊ መንግስት መካከል እንደ አውሮፓውያን አቆጣጠር በ1896 ዓመተ ምህረት የተደረገ ጦርነት ሲሆን ጦርነቱም 38 ደቂቃዎች ብቻ የፈጀ ነበረ። የዛንዚባሩ ሱልጣን በድንገት ሲሞት የወንድሙ ልጅ የሆነው ካሊድ ቢን ባርጋሽ ህጋዊ የስልጣን ወራሽነቱንና ቀጣዩ የዛንዚባር ሱልጣንነቱን ያውጃል። ይህንን የካሊድ ስልጣን ወራሽነትን በጊዜው ቅኝ ገዢ የነበረችው ብሪቲሽ አልቀበል ትላለች። ብሪቲሽ ከኔ ፈቃድ ውጭ ሆነና እኔ ባርኬ ያልሰጠውትን ሱልጣንነት ካሊድ ማግኘት አይችልም ብትልም ካሊድ ግን እሺ ለማለት ፈቃደኛ አልነበረም። እንደውም አዲሱ ሱልጣን 2800 የሚሆኑ ወታደሮችን አሰልፎ በቤተ መንግስቱ መሸገ። ይህን ጊዜ የብሪቲሽ የባህር ኃይል መርከቦች 150 ተዋጊዎችንና ሌሎች 900 የዛንዚባር ተወላጅ ወታደሮችን ይዘው ካሊድ እጅ እንዲሰጥ ጠየቁት። ካሊድ ግን እጁ ሊሰጥ ፈቃደኛ ባለመሆኑ በሁለቱ ኃይሎች መካከል ጦርነቱ ተከፈተ። በጦር መሳሪያና በቴክኖሎጂ በማይመጣጠኑት ሁለቱ ኃይሎች መካከል የተደረገው ጦርነት ሊዘልቅ የቻለው 38 ደቂቃዎች ብቻ ነበረ። ካሊድ እጁን ሲሰጥ ወደ 500 የሚጠጉ ወታደሮቹ ሟችና ቁስለኛ ሆኑ። በብሪቲሽ በኩል ግን የተጎዳው አንድ ሰው ብቻ ነበር። በመጨረሻም የጀርመን ቆንጽላ ካሊድን ወደ ጀርመን ያንን ሁለት አሻግረውና ብሪቲሾች ደግሞ የራሳቸውን ሱልጣን መርጠው ሾሙ። እንደ